ማለቴ ያሳዝናል። ለቤተሰባችሁ የሚያሳዝን ቀን ነው። አዝኛለሁ። አዎ የሚያሳዝን ቀን ነው። ግን ይሄ ባይፈጠር ኖሮ ልታገኚኝ ትመጪ ነበር አይደል? እመጣ ነበር። አልተቀያየምንም አይደል? ማለቴ እኔ እንጃ። አዎ አይመስለኝም። እሺ ወጣቶች ልምምዱን ውጭ እናድርገው። በሉን ጀምር። በሉ ሀካን እንዲህ ልትቀጥል ነው? ከሰርዳር ጋር እንደተኮራረፍክ ልትቀር ነው? ጉረኛ ነው። ተይው። ላንቺ ስል ነው የተውኩት እንጂ አናቱን ነበር የምለው። ምን እያልክ ነው አንተ? የማን አናት ነው የምትለው? ቆይ ምን እያልክ ነው ሰውዬ? ሰርዳር ወይ ምን እያደረግክ ነው? የምን ድብድብ ነው? ና ተራመድ። አዎ ዝም ብለህ ሂድ። ስማ አሁን አንተ ከኔ ጋር ነህ። እንድትደባደብ አልፈልግም። እሺ በዚህ ለፍዳዳ በጣም ተናድጃለሁ። ዳሪያ መሃል ባትኖር ኖሮ አፈር ነበር የማበላው። ሰርዳር ለምንድን ነው እንደዚህ የምትሆነው? በሁሉም እየተናደድክ እኮ ነው። ይገርማል። ከሰው ጋር መስማማት ይሄን ያህል ከባድ ነው? ችግርህ ምንድን ነው? ቆይ እሱ ነው የጀመረው። አሰልጣኝ ስለሆንኩ በእኔ ቀንቶብኝ ነው። ታውቃለህ ሰርዳር እንደዚህ አይነት ሰው አይደለም። እሺ ችግር የለውም። ከሰርዳር ጋር አልጣላም። በቃ በይ ሂጂ። ቆይ እኔ ህፃን ልጅ እመስልሃለሁ እንዴ? ለምንድን ነው የምትቆጣኝ? የትም አልሄድም። እኔ አልተቆጣሁሽም። እሺ ሂጂ። ዶንሽን ያት እኔም ልሂድና ልምምዱን ልዘጋጅ። እሺ ጥሩ። አሁን ደግሞ ምን እያለች ነው? ምንም። ከሰርዳር ጋር ትንሽ ስንጨቃጨቅ እንደሱ አታድርግ እያለች ነበር። እንደሱ ቢሆን ይሻልሃል። ያችን ልጅ እንድታዋራት አልፈልግም። እቀናለሁ። ታውቃለህ አይደል? እባክሽ አታጋብጪ። የሚያስቀና ነገር የለም። ምን ይታወቃል? አሁንም ስለሷ ታስብ ይሆናል። አይ እንደዛ ብሎ ነገር የለም። ማታ እንገናኛለን አይደል? እናያለን። አሁን ወደ ልምምድ ልሄድ ነው። ቻው። ዘናን በጣም ደስተኛ እንደሆንሽ እያየሁ ነው። ከሀካን ጋር ታረቅሽ ማለት ነው? ሀካን በፍጹም እኔን መተው አይችልም ውዴ። ዳሪያ ዝም ብላ ነው የምትለፋው። በጣም ካበዛችሁ ደግሞ ምን እንደሚደርስባት ማሰብ አለባት። ሰዎች የምር አንቺን መፍራት አለባቸው ዘናን። ደግሞ ለምንድን ነው የተጣሉት? ምን ልናደርግ ነው? ቆይ አላውቅም። ምንም እየገባኝ አይደለም። በይኒት ሰላም መምህር። ሰላም። በሉ ልጆች ወደ ክፍላችሁ ፍጠኑ። በሉ አንድ ሰነድ አለ እና እሱ ልሰጥሽ እፈልጋለሁ። እናየዋለን። ቱርካን ምን ነው? ለምን መኝታ ቤት ገብተሽ ተቀመጥሽ? ምንም። ሶመር መቼ ነው ቤት መፈለግ የምንጀምረው? ዛሬ ትንሽ ስራ አለኝ፣ ግን አታስቢ እሺ? አልረሳሁትም። ከዚህ በላይ እዚህ ቤት ውስጥ መጠበቅ አልፈልግም። እሺ ተረድቼሻለሁ። እንዲህ እናድርግ። ነገ ጠዋት ሄደን ቤት እንፈልጋለን። እንዲያውም አንድ ላይ የጎበኘነው ቤት ሄደን እናየዋለን። ቤት ወደሽው ነበር አይደል? በቃ ከዛ እንጀምራለን። ይሁን አልተሸጠም ብዬ ተስፋ አደርጋለሁ። በሚቻለው ፍጥነት የራሳችን ቤት እንገባ እፈልጋለሁ። ትንሽ የከፋሽ ትመስያለሽ። ምንድን ነው እሱ? ምንም አልተፈጠረም አይደል? እናቴ ለቁርስ ባለ ተናገረች ነገር አለ እንዴ? ቱርካን የራሳችን ቤት እንገባ።
አንድ ነገር ልንገራችሁ፣ እርቦኛል። እታች ሄደን የሆነ ነገር እንብላ። እኔም እርቦኛል። ኑ ስትወርዱ ተጠንቀቃችሁ ረዱ፣ እንዳያንሸራትታችሁ። ልጆቻችን እዚህ ናቸው። ደስ ይላል። ሁላችሁም እዚህ ናችሁ እንዴ? ወንድሜ ኢርፋን እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። ሰላም ወይዘሪት ሌላ። ሰላም፣ እንኳን ደህና መጣ። ካፕቴን፣ አሁን እንንቀሳቀስ በቃ። ይሻላል። ነስሪን፣ ልጆቹ የት ናቸው? ልጆቹ ከቱርካን ጋር ናቸው። ሶመር ሁሉንም ሰብስቦ ወደ መርከብ ወስዷቸዋል። ዶኑሽ ማሸነፏን አስመልክቶ እየተዝናኑ ነው። ጥሩ ነው። በጣም ጥሩ፣ ደስ ይላል። ልጆቹ ትንሽ መዝናናት ያስፈልጋቸዋል። ዘና ይበሉ። መሱት፣ አብራቸው ብትሆን ጥሩ ነበር ልጄ። መሱት ሌላ ስራ ነበረው። ሌላ ስራ ካልክ ይሁና ልጄ። እንካ። አመሰግናለሁ። ሳዲቅ፣ ስማኝማ፣ ለፋት የሚፈልገውን ነገር እንስጠው ባይ ነኝ። አሁንም መልሰን ስለዚህ ነገር ልናወራ ነው ነስሪ? ሳዲቅ፣ ዛሬ ትምህርት ቤት ልጆቹን ሊያዋራቸው መጥቶ ነበር።
ውዴ በሰዓቱ እንዴት እንደፈራው አታውቅም። ያ ከይሲ ትምህርት ቤት የሚመጣው እኛን ለማስፈራራት ነው። እንዲህ አይነት ሐሳብ የሚሰጠው ሌላ ሰው አለ። ታውቂያለሽ ውዴ፣ ያረፈው ትልቅ ሆቴል ውስጥ ነው። ከባለ ሀብት ጋር ተስማምቶ መሆን አለበት። ብቻ ጠበቃው ሁሉንም ያጣራል። ሳዲቅ ታውቃለህ፣ ለእኔ አንተ፣ ልጆቼ፣ ቤተሰባችን ከዚህ ግድግዳ በላይ ታስፈልጉኛላችሁ። ነስሪን፣ ግድግዳውማ ጉዳያችን ነው። ለምንድን ነው ይህንን መረዳት ያልፈለግሽው? የቤተሰባችን ማስታወሻ ነው። ይኸውልህ ፋቲ ነው የሆነ ስህተት ይሰራል፣ እርግጠኛ ነኝ ሳዲቅ። ሆን ብሎ ለዳሪያ ወይም ለዶኑሽ የሆነ ነገር ይላቸዋል። ለእኔ ከልጆቼ በላይ የምፈልገው ምንም ነገር የለም። ነስሪን፣ እዚህ የተወለድኩበት ቤት ውስጥ ካልሞትኩ በፍጹም እኔ ሳዲቅ ካላንዴር አይደለሁም ውዴ። ፋቲህ ለገንዘብ ፍቅሩ ብሎ ትውስታዬን እንዲወስድ በፍጹም አልፈቅድም። አባቴ ሳዲቅ አይሞትም። አይ ልጄ፣ አባባል እኮ ነው። አንተም ልጁ ፊት እንደዚህ አይነት አባባል አትናገር፣ ልጁ ይደነግጣል። በል ምግብህን ብላ ልጄ። የድሮ ጨዋታ ነው። አባዬ ልጆች እያለን ያጫውተን ነበር። ትዝ ይለኛል፣ ከማዬ ጋር ይጫወቱ ነበር። ወይዘሪት ኃይላ እንደዚህ አይነት ጨዋታዎች መጫወት እንደምችል እንድታውቂ ይፈልጋል። ለምንድን ነው ማወቅ ያለብን? አየው በዛው በደንብ እንታወቃለን ብዬ ነው። ኢርፋን፣ ወደ ጨዋታው ተመለስ። ለማንኛውም አድምጡ። አሁን ህጉን እነግራችኋለሁ። ጭንቅላት ማነቃነቅ አይቻልም፣ ክልክል ነው። አዎ ወይም አይ መልስ የሰጠ ሰው ከውድድሩ ጨዋታ ይወጣል ማለት ነው። ግልጽ ነው አይደል? የተሸነፈ ምን ይሆናል? ያው ይቀጣል። እሺ ታዲያ ቅጣቱ ምንድን ነው? ባህር ውስጥ ይገባል። ግን ባህሩ በጣም ጥልቅ ነው። እሱ ምን ያስፈልጋል? ቦቅ ቦቃ ባክቶኛተ ሰርዳር ከፈራ ባህር ውስጥ አትገባም። ጀግና ዶንሽ ደግሞ መሸነፍን ለምንድን ነው ከአሁኑ እርግጠኛ የሆንከው? ምክንያቱም አዎ ስለምል። ምኑን ነው አዎ የምትለው? እሺ እሺ በሉ አሁን ጨዋታውን እንጀምር። እሺ መጀመሪያ ዳሪያና ሀካን። እሺ እሺ ኑ። እሺ አቶ ሀካን፣ ራስን መልካም ነኝ ብለህ ታስባለህ? አዎ በደንብ። ምን? ሀካን ተሸንፈሃል እኮ። ራስን በጣም ትወዳለህ ማለት ነው? አዎ። ወይ ጉድ! በሉ ተቀመጡ። እሺ አሁን ደግሞ ዶኑሽና ሰርዳር ተነስ። ነይ በሉ ተነሱ፣ እናያችሁ። ዝግጁ ነህ? እሺ ወይዘሪት ዶኑሽ፣ ይሄ መጀመሪያሽ ነው? በጭራሽ አይደለም። ስለዚህ ሌሎች ጽሑፎችን ጽፈሻል? ኦ ሌላው በጣም ብዙ ነው። ኦ እውነት? በደንብ ተለማምዳለች። አሸነፍኩት! ጀግና ነሽ! ጎበዝ! ነይ ዶኑሽ ነይ! ያዝ! አንደኛ ነሽ! በጭራሽ አንቺ ላይ መድረስ አልችል። እሺ የእኛ ተራ ነው፣ እንጀምር። ስም ማን ነው? ሶመር ኮርማን። ሶመር ኮርማን። ይኸውልህ ግን ደግሞ እንደሱ ጭንቅላትህን ማንቀሳቀስ የለብን። እሺ እና ስም ሶመር ኮርማን ነው? ልክ ብለሻል። ባለትዳር ነህ? ሊያውም በዓለም ላይ ቆንጆዋን ሴት ነው ያገባሁት። ሚስትን ትወዳታለህ? አዎ። ወንድሜ አንድ ነን። ተሸንፈሃል። ተሸንፈሃል። በሉ ተነሱ። የተሸነፈ ወደ ውሃው። ኑ ኑ ኑ ኑ። Boş
gözünü, unut artık geçmiş günü. Her akşam ayrı güzelle, sen de geçir her gününü. Her akşam ayrı güzelle, sen de geçir her gününü. Boş vermişim, boş vermişim, boş vermişim dünyaya. Ağlamak istemiyorsan sen de boş ver dünyaya. Ağlamak istemiyorsan sen de boş ver dünyaya. የኔ ውድ ይሄ ላንቺ ነው። እውነትህን ነው? አዎ። ጨረታውን ስላሸነፍን ማለት ነው። ፋብሪካው አሁን የኛ ነው። እባክህ ታደርግልኛለህ? በሚገባ